ሴቶች እኛ ወንዶችን አትመኑን፣ እምንናገረውን አትመኑ፣ እምናረገውን እዩ። ኢቭን እምናረገውን ራሱ በደንብ መርምራችሁ በደንብ አይታችሁ ነው ወደ ህይወታችሁ ማስገባት ያለባችሁ። ትናንትና እኔ ላይቭ ላይ የሰማነው በጣም አሳዛኝ ጉዳይ ነበር። ልጅቷ ፍቅረኛ ነበራት እና ከፍቅረኛዋ ጋር ብዙ ጊዜ አብረው ቆይተዋል እና ልጅቷ ታረግዛለች። ካረገዘች በኋላ ልጁ ምንም አላለም። አርግዛም በፍቅር አብረው ነው ያሉት። ከዛ በመጨረሻ እንግዲህ መሀል ላይ ሆዷ እየገፋ ሲመጣ ጊዜው እየደረሰ ሲመጣ ፍቅረኛ ተብዬው አላቅም ዞር በይ ምንም የማውቀው ታሪክ የለም ከፈለግሽ የምታረጊውን አርጊ ብሎ ይክዳታል ማለት ነው። ከዛ ልጅቷ ምንም አላምታታችም አላመነታችም። በፍጥነት ሄዳ ራሷን ያጠፋችው። ያው በሚጠጣ መልክ የጠጣችው ነገር ነበረ። አይ ቲንክ መርዝ ነው እና ራሷን ያጠፋችው። እሱን ከጠጣች በኋላ ሆስፒታል ብትገባም ያው ህይወቷ አልፏል። እና ልጅቷ ከሞተች በኋላ ቤተሰብ የላትም። እናቷ አለች በህይወት ግን እናቷ ሬሳዋ ልትቀበል ፍላጎት አልነበራትም። ምንም ዘመድም የላትም። እናቷ እንግዲህ በልጅነቷ ነው የጣለቻት እና ዘመድም የላትም። ሰው ቤት እየሰራች ነበረ ራሷን ታስተዳድር የነበረው። ያደገችውም ሰው ጋር ተጠግታ ከዛ እድሜዋ ከፍ ያለም ሲመጣ ያው ሰው ቤት እየሰራች እንደዚህ አይነት መልኩ ነው የኖረችው እና ዘመድ የላትም፣ ቤተሰብም የላትም። ሬሳዋን የሚቀበል ሰው ጠፍቶ ጓደኞቿ ናቸው ሄደው ጥቂት የሚባሉ በጣት የሚቆጠሩ ጓደኞቿ ቀብረዋት የተመለሱት እና በጣም ያሳዝናል በጣም። እና ሴቶች እባካችሁ ራሳችሁን አታጥፉ ለወንድ ብላችሁ። የዘንድሮ ወንድ ዝርክርክ ወራዳ ከሰይጣን የባሰ ስጋችሁን ቅርጥፍጥፍ አድርጎ መብላት የሚችል አውሬ የሚያስንቅ ማለት ነው የዘንድሮ ወንድ። እና ወደ ህይወትሽ የምታስገቢውን ወንድ 10 ጊዜ አስበሽ ራሱ ወደ ህይወትሽ ማስገባት እንዳትሞክሪው። አብዛኛው ወንድ ቆንጆ ነሽ ሲልሽ የኖረ ሌላ ቆንጆ ሴት ሲያይ አይኑን የሚያማትርና አንቺን አጋድሞ አርዶሽ የሚሄድ ነው። ባይገልሽ እንኳን እንድትሞቺ ያደርግሻል። በእጁ እንዲያንቆ ባይገልሽ ራስሽን እንድታጠፊ ወይ እንድትሞቺ መንገዱን ይጠርግልሻል፣ ያመቻችልሻል። ስለዚህ ሴቶች አንደኛ ለወንድ ብላችሁ ራሳችሁን አጣሉ። ወንድ ቢሄድ ወንድ ይመጣል። ምንም አይነት ሁኔታ ውስጥ ብትገቢ በምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለው አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን የሚቀላቀሉ እንዲሁም ነባር ቤተሰቦች ሁሉም ከጎኔ ለሆናችሁ ከልብ አመሰግናለሁ እያልኩ ዛሬ በአዲስ ቪዲዮ መጥቻላችኋለሁ። ዛሬ ይዤላችሁ የመጣሁት ትንሽ ልብ የሚሰብር የሚያሳዝን ጉዳይ ነው። ቀን አድርጌ ቪዲዮ አስገብቼላችኋለሁ። ያው አንዲት እህታችን በፍቅረኛዋ ምክንያት እርጉዝ ሆና ራሷን አጥፍታ ነው ማለት ነው። እና ከልብ ነው ያሳዘነችኝ። ከምንም በላይ ሴት በመሆናችሁ ሴት ላይ እንደዚህ አይነት ነገር ሲፈጠር ታዝናላችሁ እና በጣም ነው ያሳዘነችኝ ከምር። እና ሴቶችዬ ማለት ነው እንደዚህ የነገጧ ልጅ ጣፈንታ የዝቻታችን ጣፈንታ እንዳይደርስብን እኛም ጠንቃቃ መሆን አለብን። ለወንድ ልጅ ለመናችንን ክብራችንን አሳልፈን መስጠት የለብንም። ከቶም እንደዚህ በደንብ ለማታውቁት ላላገባችሁ እንደ ራሳችሁን አሳልፋችሁ ሰጣችሁ በኋላ ደግሞ እርግዝና ሲፈጠር እንደገና አልቀበልም ሲል ራሷን ነው ያጠፋችሁ ማለት ነው። አሁን እህታችን እንግዲህ ራሷን ማስከብራ ቤተሰቧን ማስከብራ እንደ ባህላችን እንደ ደንቡ አግብታ ወልዳ ቢሆን እንደዚህም ራሷን ባላጠፋች ነበር። ገባችሁ? እርግጥ ሸይጣን ሲያሳት ከባድ ነው። በአሁኑ ዘመን ደግሞ በትዳር እንኳን ቤተሰብ አውቆት በእንትን እንኳን ተጋብተው እየተፋቱ ነው ያሉት። ያም ደግሞ ከሆነም ደግሞ ከተፈጠረም ልጅ ያላት ስጦታ ነው። ጠንካራውን ማሳደግ እንጂ ራስን ማጥፋት ይሄ አማራጭ ሊሆን አይችልም። የዱንያን ማሄራችን ማሳመር ነው የሚሆነው። ይሄ ሳይሆን መጠንቀቅ መጠንቀቅ፣ ክብራችንን መጠበቅ፣ ወንድ ላይ ያለማመን በጥቅሉ። አሁን እህታችን አላገባችሁም በፍቅረኛ ባሉ ሰዓት በፍቅረኛ በሚያሳልፉት ጊዜ ነው እርግዝና የተፈጠረው። ይሄን እርግዝና እርጉዝም እንደነበረች ያው ከሱ ጋር ግንኙነቷን አላቆመችም ነበር፣ እንደቀጠለች ነበር። ግን ሆዷ እየገፋ ሲመጣ ምናምን ያለው ነገር ደስ ሳይላት ሲቀር ነው ራሷን ያጠፋችው። ቤተሰብ እንኳን ከጎኗ አለውሽ አይዞሽ ይሄ ቀን ያልፋል የሚላት እንኳን አልነበረም። ከምንም በላይ ልቤን የሰበረው ነገር ቢኖር እሱ ነው። አንዳንዴም ከጎናችሁ አይዞሽ ይሄም ያልፋል ጠንካራውን የሚላችሁ ካለ ከጎናችሁ ሰው ካለ ክፉን ቀን ትወጡታላችሁ ማለት ነው። እና እናት አለቻት ግን እናቷ ሬሳዋን እንኳን ልትቀበል ፈቃደኛ አይደለችም። እንኳን አይደለም እንደዚህ ከጎኗ ልትሆን ይቅርና ማለት ነው ጓደኛ ምናምን ነገር ተሰባስበው ነው የቀበሯት የሚል እና ከልብ ነው ያሳዘነችን ከምንም በላይ። እና ሴቶችዬ ጠንካራ መሆን አለብን። እርግጥ የሴት ፈተና በጣም ከባድ ነው በዚህ ዱንያ ላይ ግን
ይህን ነገር መጠንቀቅ። አንዳንዴ እርግጥ ያጋጥማል። አግብታችሁ እንኳን በትዳራችሁ እንኳን የአሁኑ ዘመን ወንድ ሁሉንም ባይሆንም ልጅ ሲመጣ በጣም ነው የሚጨንቃቸው። ልጅ ሲመጣ አልፈልግም ይላሉ፣ ይፈታሉ። ጊዜው በጣም ያለንበት ዘመን በጣም የሚያስጠላ ነው። ልጅ ያለ ስጦታ ነው። እንኳን በትዳር በሐላል ሆኖ ያለ ስጦታ ነው አይደለም እንዴ? ግን የዚች እህታችን ያው አንደኛ በራሷን አላስከበረችም። በፍቅረኛም ባሳለፉት ጊዜ ነው እርግዝና የተፈጠረው። ዛሬ ደግሞ ቤተሰብ የላትም። ግን ደግሞ ይህ አማራጭ ሊሆን አይችልም። ዛሬም እኮ ያልፋል፣ ለበጎ ነው። ማንኛውም ነገር ጠንካራ ከሆነችው ያልፋል። ልጅም ያለ ስጦታ ነው፣ ያድጋል። ግን ዋናው ነገር ራሳችንን ማሳመን፣ ከድሮ መጠንቀቅ፣ ከሆነም ደግሞ ሆናለህ ያለው ሆኗል በሚለው ራሳችንን አጠንክረን ይህን ክፉ ቀን ለማለፍ መጋፈጥ እንጂ እንደዚህ ራስን ማጥፋት በጣም በጣም የሚያስጠላ ነገር ነው። እንደዚህ ማድረግ የለብንም። ጠንካራ መሆን አለብን። አላህ ለሀይር ነገር ወደፊት ሀይር ነገር ሊያመጣልን ሲል ነው ፈተና የሚያበዛብንና ጠንካራ መሆን አለብን። ግን ወንድን ልጅ ማመን አስፈላጊ አይደለም። ከዚች እህታችን ብዙ ልንማር ይገባል። ወንድ ልጅ ያኔ የሴትን ህይወት አበላሽቶ ነገጧት ደግሞ አዲስ ነው የሚያምረው። ገባችኋል? እናንተ ግን በክብር በስርዓት እናታችሁን ቤተሰቦቻችሁን አስከብራችሁ እናንተን ማስከብራችሁ በስርዓቱ ከወሰዳችሁ ግን አንደኛ ወልዶ እንኳን ልፍታ ቢል ነገ ጧት የአባትነት ግዴታውን ይወጣል። ገባችሁ አይደለ? እንደዚህ በፍቅረኛ ከሆነ ደግሞ ምን ታመጣለች በሚለው ቤተሰብ የማያውቅም በጣም አስቸጋሪ ነው። ስለዚህ ለወንድ ልጅ እርግጥ ሴቶች የዋህነን ሰውን እናምናለን። ወንድ ልጅ ከቀረብን ባፉ እናምናለን፣ በሚያወራው ነገር እናምናለን። ግን አሌክስ ወንድማችን እንደተናገረው እኛ ወንዶችን አትመኑ እያለ ነው ማለት ነው። ሁሉም ወንድ አይደለም። አንዳንድ ወንዶች አሉ ሳይፈልጉ እንኳን ልጅ ቢፈጠር ልጃቸውን የማይጥሉ ወንዶች አሉ፣ አላህን የሚፈሩ። አንዳንድ ወንዶች ደግሞ አላህን የማይፈሩ አሉ። ልጁ የነሱ ሆኖ ሳለ አይደለም ብለው የሚክዱም አሉ። አይደል? እንዲህ አግባብ አይደለም። ብቻ አላህ ከጥሩ ያጋጥመን ነው የሚባለው። ከሆነም ደግሞ እኛ ጠንካራ መሆን እንጂ ራሳችንን ማጥፋት ለዚች ቀሪ ዱንያ እንደዚህ ማድረግ አግባብ አይደለም ማለት ነው። ቤተሰብ ከምንም በላይ ያሳዝነኛል። ከምንም በላይ ደግሞ ከጎኗ ሰው አለመኖሩን ስሰማ በጣም ነው ያሳዘነችኝ ከምር። እና ሴቶችዬ እርግጠኛ ፈተና በጣም ብዙ ነው፣ ግን ጠንካራ መሆን ያለብን። ልጅም ቢወለድ ያድጋል። ልጅ ሲጀመር ያለ ስጦታ ነው። ያኔ ልጅ መጀመሪያ ልጅ ከመምጣቱ በፊት አቅደን መቼ ልጅ ማምጣት አለብኝ፣ መቼ ማግባት አለብኝ ብለን ራሳችንን ብቁ አድርገን እስካልወለድን ድረስ እንደዛ አድርገን ከወለድን ያኔ ኃላፊነትን የመወጣት አቅሙም ይኖረናል። አባትየውም ይኖረዋል፣ እናትየውም ያኔ አቅሙ ይኖራታል። ግን ድንገት ደግሞ ሳናስበው ወይም የልጅ ፍላጎት በሌለን ሰዓት ሁላችንም እቅድ ያለን አይደል፣ በዚህን ሰርች በዚህ ልጅ ወልዳለሁ የማሳድግበት አቅም ሲኖረኝ ምናምን ብለን እናቅዳለን። ግን ደግሞ በመሀልም እኛ ካላቀር ነው ቢፈጠር ጠንካራ መሆን እንጂ ራስን ማጥፋት፣ አላስፈላጊ ነገሮችን ማድረግ ህይወት ይቀጥላል እኮ አይደለኛ። ጠንካራ ከሆንና ይሄም ያልፋል ብለን ጀግና ከሆን ይቀጥላል ህይወት አይደለ? አንዱ ወንድ ቢሄድ እኮ ነገ ጧት ራስሽን አሻሽለሽ ጠንካራ ሆነሽ ከተገኘሽ አንዱ ቢሄድ አንዱ ይመጣል። ዋናው ነገር በጤና መኖሩ ነው። የሰው ልጅ ደግሞ በጤና ከኖረ እንደማንም ሰርቶ ይኖራል አይደል? ስለዚህ ልጅሽንም ወልዶ ማሳደግም ይቻላል ማለት ነው አይደለ? ህይወትን ከማጥፋት ህይወትን ካጠፋችሁ ምንም የዱንያን የአኺራችንን ቤት ማበላሸት ነው። ግን ጠንካራ ሆነን ይሄ ቀን ያልፋል ብለን ጠንካራ ሆነን ከጠነከርን የማያልፍ ነገር የለም። እና ለዚች ቀሪ ዓለም ራስን ማጥፋት ተገቢ አይደለም ማለት ነው። እንግዲህ በዚህ ታሪክ ሁላችሁም ትማራላችሁ ብዬ አስባለሁ። ሰውን አትመኑ፣ በተለይ ወንድ ልጅ አትመኑ። በዚህ ዘመን ያሉ ወንዶች እንደ ድሮ ያሉ አይደሉም። እውነት ለማውራት ምላሳቸው ሌላ፣ ውስጣቸው ሌላ እና ራሳቸውን